ሞናሊዛ የት ነው ያለች ታውቃላችሁ? ሊዮናርዶ ዳቪንቺ የሳላት ማለት ነው። የት ነው ያለች? አታውቁም? አሁን ሰው እኔ እኮ ግርም ነው የሚለኝ። አሁን እሷን ለማየት ሰው ቪዛ አስመትቶ ትኬት ቆርጦ ሊጎበኝ ሲሄድ ይሄ ቱሪስት ነው፣ በጣም ጥሩ ነው፣ ለሀገር ግንባታ ጥሩ ነገር ይባላል። ሰው የድንግል ማርያምን ስዕል ሊያይ ሄደ ቢባል ግን ጣዖት ልታይ ሄዳለህ እንዴ ይባላል ማለት ነው። ወይ ታምር እኮ ነው። ቢያንስ ለሞናሊዛ እንኳን ያልተናገሩትን ለአንድ ድንጋይ እንኳን የማይናገሩትን ለድንግል ማርያም ስም ሲሆን ይጠላል። በጣም የአባታቸው ጠላት ያህል ይጠሏታል። ምን ያደረገቻቸው እናንተ? አምላክን በወለደች መድኃኒት ይዛ በመጣች ትንሣኤ ይዛ በመጣች ነፃነት ይዛ በመጣች ሕይወት ይዛ በመጣች ምን አረገች? ምን በደለች? ልብ እኮ ሲደነድን በጣም በጣም አስቸጋሪ ነው በእውነቱ ማለት። ሰው በእናቱ ላይ ይነሳል። እናንተ ሰው የአምላኩን እናት ይጠራል። ሰው ወታደር የሚፈራውን እንኳን ያህል አምላክ የአምላኩን እናት አይፈራም። በጣም ነው የሚያሳዝነው እኮ በእውነቱ ማለት። ለአንድ የተከበረ ሰው የምናደርገው ከመቀመጫ መነሳት ለድንግል ማርያም ያንሳል። ይሄ ለማርያም አልሰግድም እንዴ? አንድ ባለስልጣን ሲመጣ እኮ እንዴት ነው የሚያሸረግደው ሰው እኮ የሚያጨበጭበው። እስቲ በጭብጨባ ተቀበሏቸው ባሉ ሞቅ አድርጉት ይባላል። ለማርያም ሞቅ አድርጉት ይባል ግን አይገባም። ከኔ በቀር ብሏል ኢየሱስ ይላል። ለባለስልጣኑ ከኔ በቀር አላለም ኢየሱስ። በጣም ነው የሚያሳዝነው። ከእንደዚህ ያለው ውርደት እግዚአብሔር ይጠብቃል።